ሰላም ወደዚህ ትንታኔ እንኳን በሰላም መጣችሁ። ዛሬ የምንገባበት ርዕስ አብሂዳርማ ይባላል። እስኪ አብሂዳርማን እንደ አንድ ግዙፍ ካርታ አድርገን እንውሰደው። ግን ይህ ካርታ የሚያሳየን ከተማና መንገድን አይደለም። ይልቁንስ የሚመራን በራሳችን የልምድ ዓለም ውስጥ ነው። ውስብስብ በሆነው የሐሳብ፣ የስሜት፣ የቁስና የንቃተ ህሊና መልክዓ ምድር ውስጥ ማለት ነው። እያንዳንዳችን አእምሯችን ውስጥ ምን ያህል ነገር እንደሚመላለስ እናውቃለን። ሐሳቦች፣ ስሜቶች፣ ግንዛቤዎች ያንን ማቋረጥ ይፈሳሉ። በጣም ሁከት የበዛበት ነገር ነው አይደል? እናም ጥያቄው ይህንን ሁሉ ውስብስብ ፍሰት እንዴት ነው ትርጉም ባለው መልኩ ተረድተን ልንይዘው የምንችለው? እንግዲህ አብሂዳርማ ይህንኑ ከባድ ጥያቄ ለመመለስ የተዘረጋ ጥንታዊ የትንተና ስርዓት ነው። እሺ፣ በዚህ የዛሬው ዳሰሳችን ላይ መጀመሪያ እውነታን የሚገነቡት መሠረታዊ ክፍሎች ምን እንደሆኑ እንለያለን። ከዛም በመቀጠል እኔ ብለን የምንጠራውን ነገር የሚገነቡት አምስቱ የስብጥር አካላት ወይም አግሪጌትስ ላይ በጥልቀት እናተኩራለን። በመቀጠል አእምሮአችን ውስጥ የሚከሰቱ ነገሮች እንዴት ጥሩ፣ መጥፎ ወይም ገለልተኛ ተብሎ እንደሚመደቡ እናያለን። ከዛም ቁሳዊ ዓለም እንዴት እንደተተነተነ እንመለከታለን። በመጨረሻም ደግሞ እነዚህን ሁሉ ክስተቶች ለመመደብ የሚረዱንን የሁለትዮሽ እና የሶስትዮሽ ዘዴዎችን እንቃኛለን። እንግዲህ ይህንን ሁሉ ስብስብ ልምድ ለመተንተን የቡዲስት ፍልስፍና ሁሉንም ነገር ለመመደብ እና ለመተንተን የሚያስችሉ ሦስት ዋና ዋና የማደራጃ ሥርዓቶችን አስቀምጠዋል። እዚህ ጋር ሁሉንም ነገር ስንል ከትንሿ የሐሳብ ቅንጣት አንስቶ እስከምናየው ግዙፍ ተራራ ድረስ ያለውን ማለታችን ነው። እሺ፣ እነዚህ ሦስቱ ማዕቀፎች አንደኛው አምስቱ አግሪጌቶች ስካንዳስ ሲሆን የግል ልምድን የሚገነቡት ናቸው። ሁለተኛው 12ቱ የስሜት ሕዋሳት መስኮች አያታናስ ይባላሉ። ከዓለም ጋር የምንገናኝባቸው መንገዶች ናቸው። ሦስተኛው ደግሞ 18ቱ ንጥረ ነገሮች ዳቶስ ሲሆኑ የእውነታ መሠረታዊ አካላት ተደርጎ ይወሰዳሉ። እያንዳንዳቸው የምንለማመደው ነገር ከተለያየ አቅጣጫ ነው የሚያሳዩን። ዛሬ ግን ትኩረታችን ሙሉ በሙሉ ማለት ይቻላል በአምስቱ አግሪጌቶች ላይ ይሆናል። እናም ከነዚህ ማዕቀፎች ውስጥ በጣም መሠረታዊ እና በስፋት የሚታወቀው አምስቱ አግሪጌቶች ወይም ስካንዳስ የሚባሉት ናቸው። በቃ ልክ ልምድ የሚገነባባቸው ጡቦች እንደማለት ነው ልንላቸው የምንችለው። ስካንዳስ የሚለው ቃል ቀጥተኛ ትርጉሙ ክምር ወይም ጥቅል ማለት ነው። ይህ ምን ማለት ነው? እኔ ወይም ራሴ ብለን የምንጠራውን ማንነት የሚገነቡ አምስት ዋና ዋና ክፍሎችን ወይም ክምሮችን ያመለክታል። እነዚህ አምስቱ አካላዊና አእምሯዊ ህልውናችንን ሙሉ በሙሉ ያጠቃላሉ። በሌላ ነገር አስተምህሮቱ እንደሚለው ከእነዚህ አምስት ነገሮች ውጪ የሆነ ቋሚ እኔ የሚባል ነገር የለም። እሺ፣ እስኪ እነዚህን አምስት ክፍሎች አንድ በአንድ እንያቸው። አንደኛው ሩፓ ይባላል፣ ወይም ቅርጽ፣ ቁስ ማለት ነው። ይህ አካላችንንና በዙሪያችን ያለውን ቁሳዊ ዓለም በሙሉ ያጠቃልላል። ሁለተኛው ቬዳና ወይም ስሜት ነው። ይህ ሆነ ነገር ሲያጋጥመን የሚሰማን ስሜት ነው። ደስ የሚል ሊሆን ይችላል፣ ህመም አለው ሊሆን ይችላል፣ ወይም ምንም አይነት ስሜት የማይሰጥ ገለልተኛ ሊሆን ይችላል። ሦስተኛው ሳንጂና ወይም ግንዛቤ ነው። ይሄ ማለት ነገሮችን ለይቶ የማወቅ እና ስም የመስጠት ሂደት ነው። አራተኛው ሳምስካራ ወይም የአእምሮ ቅርጾች ይባላል። ይህ በጣም ሰፊ ነው። ሐሳቦችን፣ ስሜቶችን፣ ልማዶችና ፍላጎቶችን በሙሉ ያካትታል። አምስተኛውና የመጨረሻው ቪዥናና ወይም ንቃተ ህሊና ሲሆን በቃ የሆነ ነገር እንዳለ የማወቅ መሠረታዊ ግንዛቤ ነው። አሁን ትኩረታችንን ትንሽ ወደ አእምሮአዊ ክፍሎቹ እናድርግ። በተለይም ቅድም ያየናቸው የአእምሮ ቅርጾች ሳምስካራ በሥነ ምግባራዊነት እንዴት እንደሚመደቡ እንመለከታለን። ምክንያቱም የእያንዳንዱ ሐሳብና ስሜት የራሱ የሆነ የሞራል ይዘት እንዳለው ነው የሚታመነው። ይህንን ሐሳብ የሚያጠናክርልን ከአብሂዳርማ ኮሻ ባሺያ የተወሰደ አንድ ጥቅስ አለ። ሌሎቹ ንጥረ ነገሮች እንደየሁኔታው ጥሩ፣ መጥፎ ወይም ገለልተኛ ሊሆኑ ይችላሉ ይላል። ይሄ ማለት የአእምሮ ሁኔታዎች እንዲሁ በዘፈቀደ የሚከሰቱ ሳይሆኑ የራሳቸው የሆነ የሥነ ምግባር ባህሪ አላቸው ማለት ነው። ስለዚህ የአእምሮ ሁኔታዎች በዋናነት በሁለት ይከፈላሉ። ይሄም የሚወሰነው ከየትኛው ስር እንደበቀሉ ነው። ጠቃሚ ወይም መልካም የሚባሉት እንደ እምነት፣ ሳንዳ እና ንቃት ሳቲ ካሉ ጤናማ ስሮች ጋር የተያያዙ ናቸው። በሌላ በኩል ደግሞ የማይጠቅሙ ወይም መጥፎ የሚባሉት ደግሞ እንደ ስግብግብነት፣ ሎህባ እና ጥላቻ ዶሳ ካሉ ጤናማ ካልሆኑ ስሮች ጋር የተያያዙ ናቸው። ልክ እንደ ተክሉ ማለት ነው። ስሩ ጥሩ ከሆነ ፍሬውም ጥሩ ይሆናል። ስሩ መጥፎ ከሆነ ፍሬውም እንደዛው። እሺ፣
አሁን ከአእምሮአዊው ዓለም ለአፍታ ወጥተን ወደ መጀመሪያው አግሪጌት እንመለስ፣ ማለትም ወደ ቁስ አካል ሩፓ። እዚህ ላይ ብዙ ጊዜ ትንሽ ግራ የሚያጋባ ነጥብ አለ። እሱን እናብራራለን። አብሂዳርማ ቁስን በሁለት ይከፍለዋል፣ ግዙፍ ቁስ እና ረቂቅ ቁስ። ግዙፍ ቁስ የምንለው በቀላሉ የምነካውና የምናየውን ዓለም ነው። ለምሳሌ አራቱ ዋና ዋና ንጥረ ነገሮች መሬት፣ ውሃ፣ እሳት፣ ነፋስ እና የስሜት ሕዋሶችን። ረቂቅ ቁስ የሚባለው ደግሞ በቀላሉ የማይዳሰስ ነገር ግን አካላዊ ተጽዕኖ ያለው ነገር ነው። ለምሳሌ የሕይወት ኃይል በሕይወት ያለን አካል ከሌላው የሚለየው ነው። ሌላ ምሳሌ የሰውነት ምልክቶች ወይም ኢንቲሜሽንስ የሚባሉት ናቸው። ይህ ማለት በቃላት ሳይሆን በሰውነት እንቅስቃሴ የምናስተላልፈው መልእክት። እነዚህ በቀጥታ ባይዳሰሱም የቁሳዊው ዓለም አካል ናቸው ተብሎ ይታመናል። አሁን ደግሞ ማንኛውንም ክስተት ለመተንተን የበለጠ የላቀ የምደባ ዘዴ እንሻገራለን። እነዚህም ዱካስና ቲካስ በመባል ይታወቃሉ። እሺ፣ ዱካስ ወይም ሁለትዮሽ ምድቦች ማለት ማንኛውንም ክስተት በሁለት ተቃራኒ ባህሪያት መመርመር ማለት ነው። ለምሳሌ አንድ ነገር ምክንያት ያለው ነው ወይስ ምክንያት የሌለው፣ ወይ ይሄ ነው ወይ ያ። ቲካስ ወይም ሶስትዮሽ ምድቦች ደግሞ ክስተቶችን በሶስት አማራጮች ይመድባሉ። ለምሳሌ አንድ ነገር ጠቃሚ ነው፣ የማይጠቅም ነው ወይስ ገለልተኛ ነው። በቃ እነዚህ ነገሮችን በጥልቀት ለመረዳት የሚረዱ ማጣሪያዎች ናቸው። እስኪ ይህንን በተግባር ስናየው በጣም ይቀላል። ንቃት ሳቲ የተባለውን የአእምሮ ሁኔታ እንወስድ። በመጀመሪያ ሁለትዮሽ ምድብ ስንጠቀም ምክንያት ያለው ነው ወይስ ምክንያት የሌለው እንጠይቃለን። ንቃት ከልምምድና ከተለያዩ ሁኔታዎች ስለሚነሳ ምክንያት ያለው ነው። አሁን ደግሞ ሶስትዮሽ ምድብ እንጠቀምበታለን። ጠቃሚ፣ የማይጠቅም ወይስ ገለልተኛ ነው። ንቃት መልካም የአእምሮ ሁኔታ ስለሆነ ጠቃሚ በሚለው ስር ይወድቃል። ይህንን የትንተና ዘዴ በማንኛውም ልምድ ላይ ልንጠቀምበት እንችላለን። ይህ ሁሉ ትንተና፣ ይህ ሁሉ ምደባ እንዲሁ የአእምሮ ልምምድ ወይም ደረቅ ፍልስፍና ብቻ አይደለም። ከዛ ይልቅ አእምሮን በትክክል ለመመልከት እና የእያንዳንዱን ልምድ ወደ መሠረታዊ ክፍሎቹ በመበተን ለመረዳት የሚያስችል በጣም ትክክለኛ መሳሪያ ነው። እናም ይህ ሁሉ ትንታኔ በመጨረሻ ወደ አንድ ወሳኝ ጥያቄ ይመራናል። እያንዳንዱ ቅጽበት እንዲሁ ስብዕና የሌላቸው በምክንያትና ውጤት የሚፈጠሩ ክስተቶች ስብስብ ብቻ ከሆነ ይህ ስለ ቋሚና ውጥ እኔ ወይም ራስ መኖር ምን የሚነግረን ነገር ይኖራል? መልሱን እያንዳንዱ ሰው ለራሱ እንዲመረምረው እንተዋለን።